መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት። ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው። በጣም የሚያሳዝነኝ ክፍል ይሄ ነው። በህይወት ዘመኔ እንደምታዩት ለምሳሌ ብዙ ፕሮግራሞች መርሃ ግብሮች በዚህ ላይ ሲቀርቡ እስቲ አስተያየቶቹን ዝም ብለህ ያያቸው። በቃ የጭንቀት እና ይሄ ምን ደረጃ ላይ ነን የሚለው ነው በጣም ያስደነግጥ። ከተማም ያኮበኩባሉ ይላል፣ በቅጥሩ ላይም ይሮጣሉ። አጥር ላይ መሮጥ የሚችል ሰው የለም። መንግስት ትምጣ ብሎ የሚጸልይ ሰው ልክ ስለዚህ ነገር ሲነገር ሚንቀጠቀጥና ሚርጅ ከሆነ የሚጸልየውን ጸሎት አላወቀውም ማለት ነው። በግልጽ ነው የነገረን ማለት ነው። ለምን የመጨረሻውን ፍርድ ስለሚቀበል እሱ ሊፈራ ይገባዋል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ምልክት አድርጎ የተናገረው እንዳትስቱ ተጠንቀቁ፣ በጣም ሊሰመርበት ይገባ ነገር። ሰዎች ነገ ምጽአት ይደርሳል ነው አይደርስም። በጣም እዚህ ላይ ምዕመናን መጠንቀቅ አለባቸው። አሁን ተአምር ሲባል ግር ብሎ ይሄዳል፣ ምልክት ታየ ሲባል ግር ብሎ ይሄዳል። ይሄ ችግር አለ ማለት ነው። መጀመሪያ ፒስ ትሪቲ ነው የሚያደርገው ከዓለም ህዝቦች ጋር ከዓለም መንግስታት ጋር። የሰላም ስምምነቱ እንግዲህ 3 ዓመት ከ6 ወር የሚቆይ ነው። ዳንኤል 12:1 ላይ ይህን ታላቁ መከራ ይለው ጦርነት ሁሉ የምጽአት ምልክት አይደለም። በዚህ ውጊያ 22 ሚሊዮን ሰዎች ህይወታቸው አልፏል። ቃኤል አቤልን ሰይጣን አመልክቶት በድንጋይ ገደለውና የመጀመሪያው የጦር መሳሪያ ድንጋይ ነው ልትል ትችላል። ምን ያህል አስጨናቂ ሶስተኛው ዓለም ጦርነት ሊሆን እንደሚችል ያሳያል። ዩናይትድ ስቴትስ እዚህ ላይ ማየት እንችላለን። ስፔስ ፎርስ አቋቋመች። በሰልፍ መካከል ያልፋሉ እነርሱም አይቆስሉም ይላል። አይቆስሉ ወታደር ነው ማለት ነው። ጌታችን የተናገረው ምልክት ሁለተኛ ምልክት ይሄ ነው። በጣም የሚያሳዝነኝ ክፍል ይሄ ነው። በህይወት ዘመኔ እንደምታዩት ለምሳሌ ብዙ ፕሮግራሞች መርሃ ግብሮች በዚህ ላይ ሲቀርቡ እስቲ አስተያየቶቹን ዝም ብለህ ያያቸው። በቃ የጭንቀት እና ይሄ ምን ደረጃ ላይ ነን የሚለው ነው በጣም ያስደነግጠኝ እንደው ይሄን ሳስብ። ምክንያቱም እንደ ክርስቲያን የክርስቶስን መምጣት በናፍቆት ከመጠበቅ ይልቅ በሰቀቀን መጠበቅ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? ምጽአትን የሚፈራው ሰይጣን ብቻ ነው ይላል። ለምን? የመጨረሻውን ፍርድ ስለሚቀበል እሱ ሊፈራ ይገባዋል። ክርስቲያኖች ግን ማራናታ ጌታ ሆይና ብለው በናፍቆት የሚጠብቁት ነው። ልክ እንደ 5ቱ ደናግል መብራታቸውን አብርተው ሙሽራውን በጉጉት በዚያ ልክ መናፈቅ እንደውም እልልልል ብሎ ነበረ መጻፍ የነበረበት እንጂ የጭንቀት 100% ስታይ እኔ ግራ ይገባሃል። ይሄ ምን እንደሆነ አይገባኝም። ሁለተኛ ደግሞ አባታችን ሆይ ጸሎት ስንጸልይ ምን እያልን ነው የምንጸልየው? ትምጻ መንግስትከ፣ መንግስት ትምጣ ብሎ የሚጸልይ ሰው ልክ ስለዚህ ነገር ሲነገር ሚንቀጠቀጥና ሚርጅ ከሆነ የሚጸልየውን ጸሎት አላወቀውም ማለት ነው። ሲጀመር የክርስቶስ መምጣት በጣም እንባን ከዓይናችን የሚያብስልን በህይወት ውሃ ምንጭ በግ ወልደ እግዚአብሔር ኢየሱስ ክርስቶስ እየመራ ምእመናን የሚወስድበት ፀሐይ ጨረቃ በሌለበት መንግስተ ሰማያት ራሱ ብርሃን የሚሆንበትን ዓለም ሰው በፍጹም ልቡ መናፈቅ ሲገባው በፍርሃት የመንቦቅቦቅ አስተያየት ስታይ ትንሽ ይረብሻል። እኔ እስካሁን ሊገለጽልኝ አልቻለም ይሄ ጉዳይ። ምጽአተ ክርስቶስ በጉጉት የምትጠብቀው የምትናፍቀው እንጂ ፈርተ ርደ ተንቀጥቅጠ የምትልት አይደለም። ለምሳሌ አባትህ ሩቅ ሀገር ሄዷል፣ አላየኸው፣ እመጣለሁ ልጄ ብሎሃል። እመጣለሁ ልጄ ብሎ ሲል ራሱ የሚመጣበትን ቀን እንኳን ቢነግርህ እንደው ነገ እንኳን እመጣለሁ ብሎ ቢነግርህ ከናፍቆት የተነሳ 1 ዓመት ነው የሚሆንብህ። እና የኢየሱስ ክርስቶስ መምጣት ክርስቲያኖች በደስታ እልል እያሉ ጌታ ሆይና መቼ ነው የምትመጣው እያሉ በናፍቆት አስተያየት መስጠት ሲገባቸው 100% ማለት በሚችል ደረጃ የፍርሃት ነገር ሳይ እኔ አልተመለሰልኝም ጥያቄ ምን እንደሆነ አላውቅም። ለንስሐ አብቃኝ ይላል አብዛኛው። የመዳን ቀን ዛሬ ነው። ንስሐ እኮ ለንስሐ አብቃኝ እያልክ የምትለው አይደለም። እለት የሰራኸውን እኮ በአባትህ ፊት ተናዘህ ቶሎ ንስሐ ገብተህ እንደገና ከቅዱስ ሥጋው ከክቡር ደሙ ጋር ተዋህደህ የምትኖርበት እንጂ ገና ለገና ወደፊት እገባለሁ ብለህ ለዛሬ የኃጢአት አጀንዳ ላይ ምሰራውን ኃጢአት የምታሰፍርበት አይደለም። ይሄ በጣም መስተካከል ያለበት ነው ብዬ አምናለሁ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ምልክት አድርጎ የተናገረው እንዳትስቱ ተጠንቀቁ፣ በጣም ሊሰመርበት ይገባል። ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉ፣ እነርሱንም ተከትላችሁ አትሂዱ ይላል። ይሄ ነገር ከክርስቶስ ልደት በፊትም ከክርስቶስ ልደት በኋላም የሆነ ነገር ነው።
በፊት የሆነ ወደፊት የሚመጣ ለምሳሌ ክርስቶስ ከመወለዱ በፊት ቴዎዳስ ዘግብጽና ይሁዳ ዘገሊላ የሚባሉ የሐዋርያት ሥራ ምዕራፍ 5 ቁጥር 36 ብታነብ መሲህ ሳይሆኑ መሲህ ነን ብለው ከነተከታዮቻቸው ይጠፋዋሉ። እንግዲህ ጌታችን ያስተማረው ምንድነው? ባለፉት እንደዚህ ሆኗል፣ ወደፊት ደግሞ የሐሳዊ መሲህን መንገድ የሚጠርጉ እነ ሐሳዊ ኤልያስ ይህ ሳይሆን ምጽአት አይደርስም ነው። በቃ ይሄ መታወቅ ያለበት ነገር። ሰዎች ነገ ምጽአት ይደርሳል ነው አይደርስም። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 3 ላይ ምን ይላል? የጌታ ቀን ደርሷል ብላችሁ ካይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ ካለ በኋላ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ይላል። ስለዚህ የጥፋት ሰው ሐሰተኛው መጥቶ እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ኢየሩሳሌም በሚሰራው መቅደስ ይቀመጣል ይላል። በቃ ይሄ ደርሷል። ይሄ ሳይሆን ሳይከናወን ምጽአት አይሆንም። በቃ አከተመ። ሐዋርያው ቅዱስ ጳውሎስ እንደውም ምን አለ? ለሚጠፉ አለ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው ይላል። በጣም እዚህ ላይ ምዕመናን መጠንቀቅ አለባቸው። አሁን ተአምር ሲባል ግር ብሎ ይሄዳል፣ ምልክት ታየ ሲባል ግር ብሎ ይሄዳል። ይሄ ችግር አለ ማለት ነው። ስለዚህ ለሚጠፉ ሁሉ ይላል እኮ አመጣጡ በተአምራት ነው ይላል። ለምሳሌ ድንጋዮች እንዲናገሩ ማድረግ፣ በምትሃት ሰው እንደዚህ ያዘ መስሎ መታየት ምትሃት ነው። ስለዚህ ሰዎች ይሄማ አምላክ ቢሆን ነው ይሄን ያደረገው፣ እሳት ከሰማይ ማውረድ የሚችል ነው፣ ይሄማ እንደዛ በሆን ቢችል ነው ብለው ስለሚስቱ አመጣጡ በተአምራት በሐሰተኞች ድንቆች በአመጽ አሰራር መታለል ሁሉ እንደ ሰይጣን አሰራር ነው ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። እና እሱ ከመገለጹ በፊት ግን የሱን መንገድ የሚጠርጉ 3 ነገስታት በቀንድ የተመሰሉ ሐሰተኞች ነቢያት ይነሳሉ። እርሱ ምድር ላይ የሚቆየው የንግስናው ጊዜ 7 ዓመት ነው። 7 ዓመት ነው። 3 ዓመት ከመንፈቅ ይላል በዮሐንስ ራእይ። ዳንኤል ላይ ግን 9:27 ላይ ምን ይላል? እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳንን ለአንድ ሱባኤ ያደርጋል። ሱባኤ ማለት 7 ስለሚል ነው። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀርባል። መጀመሪያ ፒስ ትሪቲ ነው የሚያደርገው ከዓለም ህዝቦች ጋር ከዓለም መንግስታት ጋር። የሰላም ስምምነቱ እንግዲህ 3 ዓመት ከ6 ወር የሚቆይ ነው። ብዙ ሰዎች በጣም እየተደነቁ በዚህ ሰው እንትን ይላል። ልክ 3 ዓመት ከመንፈቁ ላይ ሲቆይ ግን በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀርላል፣ በርኩሰትም ጫፍ ላይ አጥፊ ይመጣል ይላል። ይሄ እዚህ ላይ ሲመጣ ግን በቃ አምላክ ነኝ ብሎ የመጨረሻውን አዋጅ ደረጃ ላይ ይደርሳል ማለት ነው። ስለዚህ በተለይ ዳንኤል 12:1 ላይ ይህን ታላቁ መከራ ይለዋል። ይሄ ታላቁ መከራ በዚያ ኖራት ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላልና ዓለም ከተፈጠረ ጀምሮ ያልሆነ መከራ ነው በዚህ 3 ዓመት ከመንፈቅ የሚሆነው። አጠቃላይ ግን የዚህ ሰውዬ ንግስናው የምናየው 3 ዓመት ከመንፈቅ ሰላም ስምምነት በማድረግ 3 ዓመት በመንፈቅ ግን አውሬ ባህሪውን በመግለጥ ይቆያል ማለት ነው። ስለዚህ ታላቁ ማታለያው ዘመኑ ቀርቧል እያሉ በስሜ ይመጣሉ ነው። መፍትሄውንም ተናገረ ክርስቶስ፣ እነርሱን ተከትላችሁ አትሂዱ በማለት በጣም ማወቅና መጠንቀቅ ያለብንን ነገር ነግሮናል ማለት ነው። እዚህ ላይ በጣም ማስተዋል ያለብን ነገር ምንድነው ነው? ማስተዋል ያለብን ነገር ተራ ጦርነት ሁሉ የምጽአት ምልክት አይደለም። ጌታችን እየተናገረ ያለው ዓለም አቀፍ ኩነት እንጂ አንድ ሀገር ከአንድ ሀገር ጋር የሚያደርገው አናሳ ጦርነትን አይደለም። ጦርነት በውጊያ በሰማይ ላይ ነው የተጀመረው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል ራዕይ 12 ላይ። እና ውጊያ ቃየል አቤልን ገደለው እኮ አይደል? ውጊያ ነው። ግን ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው እንጂ ስለ አንዱ ቦታ ከአንዱ ቦታ ጋር ስለተቆራቆሰ። ምክንያቱም ሲዋጋ ኖሯል። ዓለም ከተፈጠረ ደግሞ ውጊያ ያለ እስካሁን ድረስ ያልበረደ። ግን ዓለማችን በታሪኳ ትልልቅ ውጊያ ብላ የመዘገበቻቸው 2 ውጊያዎች አሉ። የቀዝቃዛ ኮልድ ዋር ምናምን አንደኛው የዓለም ጦርነት ነው። ይህም ከ1914 እስከ 1918 የነበረ ነው። ለ4 ዓመታት የተደረገ ውጊያ ነው። በዚህ ውጊያ 22 ሚሊዮን ሰዎች ህይወታቸው አልፏል። ይህ እንግዲህ ትልቁ ግዙፉ በለው በቃ ጃይንት በለው። ይህ እንደ ምልክት ልትይዘው ትችላለህ። ቀጠለና ሁለተኛው ዓለም ጦርነት ደግሞ ከበድ አለ። በ1939 እስከ 1945 መሳሪያውም ከፍ እያለ ስለመጣ ነው። በሁለተኛው ዓለም ጦርነት ደግሞ ወደ 60 ሚሊዮን የሚጠጉ ሰዎች ህይወታቸው ተቀጥፏል። ለ6 ዓመታት በጣም 60 ሚሊዮን ማለት በጣም ይዘገነን ቁጥሩ ራሱ። አሁን ምንድነው ይህንን የምታውቀው በዳንኤል 12 ቁጥር 4 ነው።
ምን ይላል ብዙ ሰዎች ይመረምራሉ ዕውቀትም ይበዛል ይላል በመጨረሻው ጊዜ ዕውቀት ይበዛል ይላል አሁን እኮ ዕውቀት ጊዜ ነው አይደል ምንም ድሮና አሁን ፍጹም ልታነጻጽረው አትችልም እኮ የፈለከው መረጃ በሰከንድ ውስጥ በቅጽበት ውስጥ የምታገኝበት ጊዜ ላይ ዕውቀት ይበዛል ይላል በመጨረሻው ዘመን ስለዚህ ሰዎች መራቀቅ ጀመሩ የክፋት መራቀቅም እንችላለን ለምሳሌ ቃኤል አቤልን ሰይጣን አመልክቶት በድንጋይ ገደለውና የመጀመሪያው ጦር መሳሪያ ድንጋይ ነው ልትል ትችላለህ ከዛ በኋላ ሰዎች ጋሻ ሰርተው ሰይፉ ጦሩ ሰርተው እርስ በርስ መፋለም በሳንጃ መቀራዳደድ በሰይፍ አንገት መቅላት ጀመሩ ያ እንግዲህ ትንሽ ፕሮግረስ አደረገ ማለት ነው የክፋት ቢሆንም ቀጠለና ሰዎች ምን አደረጉ ወደ ጥይት አደገ በቃ ወደ ተዋጊ ጀቶች አደገ ሚሳኤሎች አደገ አቶሚክ ቦምቦች አደገ አሁን ኒውክሌር ቦምብ ተሰራ ድሮን አሁን ደግሞ በእኛው ባለንበት ዘመን መጣና ነገሩ ከባድ ሆኖ መጣ ማለት ነው አሁን ይሄን ነው ማሰብ ያለብን ለምሳሌ ግሎባል ሴኩሪቲ ፋውንዴሽን ያወጣው አንድ መረጃ ነበረ መረጃዎቹ ሊለያዩ ይችላሉ ግን ይሄን ነው ዋቢ ያደረኩት በአለም ላይ አሁን ለምሳሌ 15375 የኒውክሌር መሳሪያዎች አሉ ኢማጂን 15000 ማለት አንዱ ቢተኮስ ምን ሊያመጣ ይችላል ከሳይበር ሴኩሪቲ አንፃር አሁን በጣም አደገኛው ደግሞ የሳይበር ጦርነት ነው ወደ ሳይበር ከባድ ነው ሲስተምህን ሁሉ ዝግትግት አድርጎ እንዳትበላ እንዳትጠጣ የሚያደርግ ዓለም አቀፍ በድንገት ሰዎች አይቶ የማያውቁት ሙቀት ይመጣል ሶላር ስቶርም ምናምን አለ ማዕበሉ አለ ርዕደ ምድሩ አለ ይሄ ሁሉ ለዱምስዴ መቃረቢያ ሰዓት ዓለም ሰርቶ ይገለገላል ነው ይሄ እንግዲህ ምን ያመለክታል ራሱ ዓለሙ ይሄን ነገር ያስበዋል ማለት ነው አሁን እዚህ ላይ ሶስተኛውን ካነሳን ሁሌ የተለያየ ቦታ ተናግረው ሊሆን ይችላል የአልበርት አንስታይን ነገር ይገርመኛል እንግዲህ አልበርት አንስታይንን ማያቅ ሰው አለ ብያላስብና ይሄ ስመጥር ሳይንቲስት ያው ለምሳሌ ኒልስ ቦር ዘ ፋዘር ኦፍ ኳንተም ሜካኒክስ የአቶሚክ ቦምብ ምርምራቸው ይታወቃሉ E = mc² አንስታይን ይታወቃል እና ስፔሻል ሎው ኦፍ ሪሌቲቪቲ ዘተርፈ በፊዚክሱ ምን ብሏል ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም ይላል አራተኛውን ግን አልፌ ያውቃለሁ አለ አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ፍልሚያው ይላል ምን ማለት ነው ሶስተኛው የዓለም ጦርነት የሚነሳው ከተነሳ ኒውክሌር ከተተኮሰ ደግሞ አሁን የምታው የዓለምን ስልጣኔ ሙሉ በሙሉ አውድሞት አራተኛው ፍልሚያው በእንጨትና በድንጋይ ነው በማለት ያስቀምጣል ይሄ ምን ያህል አስጨናቂ ሶስተኛው የዓለም ጦርነት ሊሆን እንደሚችል ያሳያል አይበለው በቃ አንድ መሪ ብቻ አንድ በተን ከተጫነ ምን ዓለም በሰከንድ ውስጥ ምን አይነት ቅርጿ ሊለወጥ እንደሚችል ማሰብ ለዚህ ነው የጦርንም ወሬ ተሰማላችሁ መንግስት በመንግስት ላይ ይነሳል አለ አሁን በዚህ ስንደነቅ እንደው ማለት እንዲሁ ምን ላይ ደረሰን ስንል አስታውሳለሁ ታህሳስ 10 2012 ላይ ዩናይትድ ስቴትስ እዚህ ላይ ማየት ይችላልን ስፔስ ፎርስ አቋቋመች እንግዲህ ሌላ ኃይል ማለት ነው ስምንተኛ አሜሪካ 7 የጦር ብርጌድ አሏት በባህር በየብስ በምን ምንለው ማለት ነው ስምንተኛ ጨመረችበት ስምንተኛው ምንድነው የአሜሪካ የስፔስ ፎርስ በቃ ስፔስ ፎርስ ደግሞ ስታስብ ስፔስ ላይ አሁን ጦርነቱ ምን ሆነ ማለት ነው ከላይ ወደ ታች ሊሆንብን ነው ማለት ነው ስፔስ ሲባል ደግሞ ምን አይነት ውጊያ ሊኖር እንደሚችል ስፔስ ላይ አስበው ለምሳሌ ሳተላይቶችን ለምሳሌ ተጥቅም ውጪ ቢያደርግብን መገናኛ ስልክ መደወል አይቻልም ሁሉም ነገር የምድር ይሄ የምታነገው ነገር ሁሉ ዝግትግትግት ነው የሚለው ሁሉም ነገር ከስፔስ ጋር ተያይዟል አሁን አንዳንድ ሰው ስፔስ እንዴት ምን ይሰራል ይላል ኖ የለም ሬዲዮ በለው ቴሌቪዥን በለው ኔትወርክ በለው ሁሉም ወደ ኋላ በሚመጥቀው ሳተላይት ነውና ስፔስ ፎርስ በጣም ከባድ ነው እና 8ኛ ብርጌድ አድርጋ አቋቁማለች በዚሁ ላይ ደግሞ እንደገና በዘመናችን ምን ተጨመረ ኤአይ ተጨመረ ይሄ ደግሞ ምን ሊያደርግ እንደሚችል አስበው አሁን እሺ ግድ የለም በሰው ሲስተሙ በሰው ሊታዘዝ ይችላል ሀከርስ እጅ ቢገባ እንደ ሚሊተሪ ሮቦት አሁን እዚህ ላይ ማየት እንችላለን ሮቦቶቹ እንደ ሶልጀር ትዝል እንደሆነ ተርሚኔተር ፊልም ልጅ ሆነንም ስንመለከት ኦርኖልድ ሸዋዚንገር የሚተውንበት ነው የጄምስ ካሜሮን ነው ዳይሬክት ያደረገው በቃ ሚደንቁ ነው የሮቦት ወታደሮች እዛ ላይ የምታየው ማሽኖች ማለት ነው እና እነዚህ ነገሮች በሃሊውድ ላይ ስናያቸው
እንደ ተራ ወይም ሳይንቲፊክ ፊክሽን አድርገን ነበር የምንመለከተው ግን አሁን ባለንበት ዘመን ላይ እየተተገበረ ነው ማለት ነው እንደውም አሁን በጣም የሚገርሙ ነገሮች ያለ ሰዎች ከሮቦት ጋር የጥፊ ውድድር ሁሉ ያደረጉ ቴኒስ ቴብል አክቲቭ ሆኖ ቴኒስ ቴብል ሲጫወት ይታያል እንዴ ፍጥነቱን ሳታውም እንዴ ፍጥነቱን እንዴት የሚገርምህ እኮ ነው ታዲያ ከምን ጋር ነው ያለነው ነው ጥቂት ጊዜዎች ብዙ ነገር ተገለባበጡ ስለዚህ ነገሮቹ ካሰብነው በላይ ሄደዋል ማለት ነው እንደውም ምን ያኔ ይሄን ነገር ሳቀርብ መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት በተለይ ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው ስለዚህ ዘመን ምን ይላል እንደ ኃያላን ይሮጣሉ ይላል አሁን ስክሪው ላይ ማየት ይቻላል እንደ ሰልፈኞችም በቅጥሩ ላይ ይወጣሉ እያንዳንዱ በመንገዱ ላይ ይራመዳል ከርምጃቸው አያፈገፍጉም ሰው ያፈገፍጋል ስሜታል ኢሞሽናል እነዚህ ገና ያፈገፍጉም አንዱ ካንዱ ጋር አይጋፉም ማለት ሰው ሲታኮስ እኮ ይጋፋል ይሄ ግን ሲስተም ነው አንዱ ካንዱ ጋር አይጋፉም ካለ በኋላ እያንዳንዱ መንገዱን ይጠበጥባል ይላል እያንዳንዱ መንገዱን ይያለ ሲስተሙን ተመልከት እንዴት በሰልፍ መካከል ያልፋሉ እነርሱም አይቆስሉም ይላል አይቆስሉ ወታደር ነው ማለት ነው ወደፊት እንግዲህ ሰው ከሰው ጋር ማሽን ከማሽን ጋር ነው ሊፋለም የሚችለው ማለት ነው በከተማም ያኮበኩባሉ ይላል በቅጥሩ ላይ ይሮጣሉ አጥር ላይ መሮጥ የሚችል ሰው የለም እነዚህ ግን በቅጥሩ ላይ ይሮጣሉ ወደ ቤቶችም ይወጣሉ እንደ ሌባም በመስኮቶች ይገባሉ ይላል ምድሪቱም ከፊታቸው ትናወጣለች ሰማያትም ይንቀጠቀጣሉ ፀሐይን ጨረቃም ይጨልማሉ ከዋክብትም ብርሃናቸውን ይሰውራሉ ይላል በግልጽ ነው የነገረን ማለት ነው ስለዚህ ይሄ ነገር እኛ ገና እዚህ ላይ ነን ትንሽ ነገር ላይ ነን ዓለሙ ግን እየሄደበት ያለው ርቀት ከባድ ነውና ጌታችን ስለዚህ ነገር ነው አስቀድሞ ይነገራል ጦርንም ወሬ ተሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት ነውና የዓለም ሚዲያ ስትከፍት የጦርነት ወሬ በቃ መሰማቱ አይቀርም እና ዓለም በክፋት ጥግ ላይ ደርሶ ስለዚህ ይሄ ሁሉ ነው ምንም ልንል አንችልም እንግዲህ ብቻ ጌታችን የተናገረው ምልክት ሁለተኛ ምልክት ይሄ ነው